አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት በመዳም ቤት አዲስ ለሆናችሁ ሆነ ለቆያችሁ ለወደፊት ጤናችንና ሰላማችን ሲባል በፍጹም ለመዳማችን ማስለመድ የሌለብንን ነገሮች እናያለን ማለት ነው። በተለይ ጤናችንን የሚነሱ ስህተቶች ላይ እናተኩራለን ማለት ነው። አንደኛ ከአቅም በላይ የሆኑ ከባድ እቃዎችን መሸከም። ጉልበት ሲኖር ነው ስራ የሚሰራውና መጀመሪያ አካባቢ አዲስ ስለሆን ጥንካሬያችንን ማሳየት ብቻ ከባድ ሶፋዎችን፣ ፍራሾችን ወይም ትላልቅ የውሃ ጋሎኖችንና ብቻሽን ለመሸከም አትሞክሪ። ይህ ለረጅም ጊዜ የጀርባና የወገብ ህመም ይዳርጋል ማለት ነው። አሁን ለምሳሌ ውሃ በሃይላንድ የሚመጣ አለ። ያንን ውሃ አምጥቶ ቤት ማስገባት፣ ከመኪና ወርዶ ካርቶን ውሃ እያመጡ መኪና ማስገባት አለማስለመድ ማለት ነው። እና ሌላ ደግሞ ጋዝ መሸከም፣ ጋዝ ከመኪና ወርዶ በደረጃ ይዞ መውጣት፣ እንደዚሁም ከውጭ የሚመጣ ቅራጥን ከባድ እቃዎችን ተሸክሞ መሄድ ማለት ነው። ከባድ ነገር ከሆነ ብቻዬን አልችልም ረዳት ያስፈልገኛል ብሎ መናገር ማለት ነው። ምንም ቀላል ቢሆን ራሱ እማችሁ ከሆነ ሞክራችሁት በቃ እኔ ይሄንን አልችለውም አግዙኝ ማለት ነው። ሁለተኛ ደግሞ ጋዝ መቀየር ይሄ በጣም አደገኛ ነገር ነው ማለት ነው። ይሄን በፍጹም ማስለመድ የለብንም። አልችልም አላቅበትም ማለት ቢያሳያችሁ ራሱ እንዲህ እንዳርጉ ብትባሉ አላቀውም ጭራሽ በፍጹም ምንም እንደዚህ አይነት ነገር አልችልም ማለት አለባችሁ ማለት ነው። ሶስተኛው ደግሞ የጤና ሁኔታ እንደብቆ መስራት። ጤናችን ለራሳችን መሰረት ነው ማለት ነው። ትንሽ ሲያምሽ አይዞሽ እሰራለሁ ብለሽ ካስለመሽ ነገ ህመሙ ሲጠናብሽ ለምን አልሰራሽ የሚል ጥያቄ ሊመጣ ይችላል ማለት ነው። ህመም ሲሰማሽ በወቅቱ ተናግረሽ መድኃኒት ወይም እረፍት ማግኘት እንዳለብሽ መናገር አለብሽ ማለት ነው። አሁን ለምሳሌ ራስሽን ሲያምሽ እንደዚህ ጀርባሽን፣ ወገብሽን ሲያምሽ ምናምን ያ ብዙም አላመመኝም ደህና ነኝና ይሄንን ስራ ሰራዋለሁኝ ምናምን ብለሽ ነገ ከነገ ወዲያ ደግሞ በጣም ያመመሽ ጊዜ አቦ እንዴት ትላንትናው ስሩ ትላንትና ሲያመመሽ አይደል የምሳሌ ምናምን ትባያለሽ ማለት ነው። ስለዚህ እንደዚህ ማድረግ የለብንም። ሶስተኛ የምግብና የሻይ ሰዓትን መዝለል። ማሽን አይደለንም እኛ በነዳጅ ያስፈልገናል ማለት ነው። ግዴታ መብላት ያስፈልገናል። ስራ እስኪያልቅ ብለን ሆዳችንን በባዶውን ማቆየት የለብንም ማለት ነው። ይሄ ደግሞ ለጨንጓራ ህመም ቀጥተኛ መንገድ ነው። የተወሰነ ሰዓት ላይ ምግብ የመብላት ልማድ እንድኖረን ማድረግ አለብን ማለት ነው። ስራ ይቆያል ሆዴ ግን አይቆየም የሚለውን ማሰብ አለብን ማለት ነው። አሁን ለምሳሌ ስራ እያለን ቁርስ ወይ ሳንበላ ከእንቅልፋችን እንደተነሳ ወደ ስራ የምንገባ ከሆነ እንታመማለን ማለት ነው። ስለዚህ ቶሎ ብለን ቁርሳችንን ቤት ያለችውን ነገር በልተን ወደ ስራ መሄድ አለብን ማለት ነው። አምስተኛ የራስን የግል እቃ ለቤት ውስጥ ስራ መጠቀም። የቤት ስራ የቤቱን እቃ ያስፈልገዋል። ለምሳሌ የራስሽን ስልክ ለቤት ውስጥ ስራዎች እንደ ፍላሽ ወይም ለቪዲዮ ጥሪዎች መጠቀም አትስለምጂ ማለት ነው። እንዲሁም የራስሽን ሳሙናና ወይም የግል ንጽህና መጠበቂያ ለቤት ስራ አለመጠቀም። ለስራ የሚያስፈልጉ ነገሮችን በሙሉ ቤቱ እንዳቀርብ መጠየቅ መብታችን ነው ማለት ነው። አሁን ለምሳሌ ሳቡና ሲያልቅ ምናምን ፌሪ ሲያልቅ እንደዚህ ይቆጥኛ ወይኔ ጉዴ በቃ በኔ ብር ልግዛ እንደዚህ ማለት የለብንም ማለት ነው። በቃ ራሳቸው ግዴታቸው ነው፣ እነሱ እራሳቸው ያመጣሉ ማለት ነው። ሌላኛው ደግሞ ያለ ገደብ የሚጨመር ተጨማሪ ስራ ማለት ነው። ኦቨርታይም የስራ ሰዓት ገደብ ሊኖረው ይገባል። የመኝታ ሰዓት ከደረሰ በኋላ ይሄንንም ማለት አለብን ማለት ነው። ሁል ጊዜ እሺ ካል የሌሊት ስራ የተለመደ ነው ይሆናል ማለት ነው። በእንቅልፍሽ ሰዓት በምትተኝበት ሰዓት የሆነ ነገር ሲያዙሽ በቃ አሁን ልተኛ ነው መስራት አልችልም ማለት በጨዋነት ሰዓቱ ስለመሸ ነገ ባደርገው ይሻላል ብሎ ማስረዳት አለብን ማለት ነው።